ሰላም ተመልካቾቻችን እንዴት ናችሁ? የምትመለከቱት ራይስ ኢትዮጵያ ነው። ራይስ ኢትዮጵያ ዛሬ እንግዲህ አንድ ቁም ነገር ይዞላችሁ መጥቷል። ብዙ ነገሮቻችንን ከውጪ እየተጫኑ ነው ወደ ሀገር ውስጥ የሚገቡት። እነዚህንም ጭነቶች የሎጂስቲክ አገልግሎት ለመስጠት የምንጠቀማቸው በጣም ከባባድ መኪኖች ወይም ደግሞ ሀገር ውስጥ በተለምዶ ተሳቢ የምንላቸው የተለያዩ ከባባድ መኪኖችን፣ ኮንቴነሮችን የሚጭኑ የተለያዩ ትላልቅ ማሽኖችንም የሚጭኑ ከባባድ መኪኖች እንጠቀማለን። እነዚህ መኪኖች እንግዲህ እንዲቆዩ አይፈለግም፣ ሁሌም ስራ ላይ እንዲሆኑ ይፈልጋሉ። ይህንንም በማስመልከት ዛሬ አደጋ ሲደርስባቸው ሰርቪስ ሲፈልጉ፣ የተለያዩ ስራዎችን ሲፈልጉ ወደ ስራ እንዴት ተመልሰው እንደሚገቡ ሳይቆዩ በአጭር ጊዜ ውስጥ ወደ ስራ እንዴት ተመልሰው እንደሚገቡ ዛሬ ልናሳያችሁ ወደናል። እንደ ብረታ ብረት ነክ ነገሮች እንደ ቦቴ አይነቶቹ ስፖንዳዎቹ እዚሁ ሀገር ውስጥ የሚመረቱ ናቸው። እነሱን እንግዲህ እንዴት እንደሚሰሩ እንደዚሁም ደግሞ ሰርቪሳቸው፣ ጥገናቸው፣ የተለያዩ ስራዎች ተሰርተውለት ቶሎ ወደ አገልግሎት እንዴት እንደሚመለሱ ዛሬ አብረን ልናይ ወደናል። ሀገራችን ኢትዮጵያ በሁሉም ነገር ራሷን መቻል አለበት ብለው ከሚያምኑ ወገኖች ነን። ቆይታችሁ ከራይስ ኢትዮጵያ ጋር ይሁን። አሁን ቀጥታ ወደ ቦታው እንሄዳለን። እንግዲህ ጋራጅ ስንገባ ብዙ ጊዜ መጠንቀቅ ያለብን ሴፍቲ ነው። እንግዲህ ለብሰን አብረን ወደ ስራ እንገባለን። አሁንም ከኛ ጋር ቆዩ እንላቸዋለን። ሰውን ሴፍቲያችን አድርገናል። እንግዲህ ያለነው ጋራጅ ግቢ ውስጥ ነው። አሁን እንግዲህ ቀጥታ የሚያሳየን ሰው እናገኝና ከሱ ጋር ደስ የሚል ቆይታ እናደርጋለን። ስራዎቹንም በአግባቡ ምን እንደሚሰሩ አብረን እናያለን። መኪኖቹም ያሉት እዚሁ ነው፣ ስራውም እዚሁ ነው የሚሰራው። አንዳንዴም ደግሞ አገር ውስጥ የሚጠፉ እቃዎችን እዚሁ ሞዲፊኬሽን እየተገጠመላቸው የሚሰሩ ናቸው። ቆይታችንን ከኛ ጋር አድርጉ እንላቸዋለን። አሁንም እሺ ሰላም እንዴት ነህ? ሰላም አደረ። እንዴት ነህ? እንኳን ደህና መጣ። እንኳን ደህና ቆያችሁን። እንግዲህ ዛሬ እዚህ ቆይታ ከእናንተ ጋር ለማድረግ መተናል። እስቲ መጀመሪያ እንተዋወቅና ራስና ዮናስ ይባላል። ይሄ የምታዩት ጋራጅ የሰለሞን መኮንን ኢንጂነሪንግ ጋራጅ ይባላል። የምታዩት መኪኖች የተለያዩ የጣሊያን መኪኖችና የቻይና መኪኖች ነው የምንሰራው። በተለምዶ ሲኖትራክ ይባላሉ። የጣሊያን መኪኖች ደግሞ አይቪኮ ትራክ ይባላሉ። እነዚህን እንሰራለን። ተጎርተው የመጡ መኪኖች አሉ፣ እነሱን አሳያቸዋለሁ። በአጋጣሚ ደግሞ ተጎርተው መጥተው የተወሰነ ተሰርተው ወደ ማለቂያ አካባቢ የደረሱ መኪኖች አሉ። እስቲ በደንብ ከተጎዳውና ገና ስራ ካልተጀመረለት መኪና አሳያቸዋለሁ። ተሰርቶም አልቆ ፊኒሺንግ ላይ የደረሰ መኪና አለ፣ እሱንም አሳያቸዋለሁ። እና ደግሞ በተጨማሪ አዳዲስ መኪኖች ገብተው እነሱን ስፖንዳ የሚገጣጠሙ ቦቴዎች ዳሜጅ ሆነው ተሰርተው ለስራ ዝግጁ የሆኑ መኪኖች አሉ። እነሱን አሳያቸዋለሁ። ወደ ጉዞ እናድርግ። እሺ። ስለዚህ መኪኖች አሁን ባዶ መጥቶ ስፖንዳ እዚህ ይገጣጠማል፣ ይሰራል ማለት ነው። አዎ። አሁን እነዚህ የምታያቸው ገና ከጅቡቲ ከወደብ ተነስተው እኛ ጋር ገብተው ነው። ልክ የሚሰሩት ስራዎች ሹፌር ይመጣና ያለውን ነገር የሚሰራውን ያስመዘግበናል። መኪኖች ያሳይ። ለምሳሌ አንዳንድ መኪኖች አሁን እዚህ ጋር ሪፖርት ያደርጋል። ያው ይሄን የምታየው የሚሰራው ዝርዝር ናቸው። እነዚህ ዝርዝሮች ማለት መኪናው ምን እንደሚፈልግ ሪፖርት ያደርጋል። ይሄ ይሰራልኝ ይላል። እነዛን ዝርዝሮች እኛ እንጽፋለን፣ እናያለን። ከዛ ደግሞ ፍተሻ እናደርግና በራሳችን ደግሞ የምናያቸው ችግሮችን እሱ ከነገረን በላይ ሄደን ደግሞ በራሳችን ቴክኒኮችን እናስተካክላለን። የምታያቸው መኪኖች አሁን እየተገጣጠሙ ነው። ያያቸው። ስለዚህ መኪና ሲመጣ ይሄ ነው መጀመሪያ ሪፖርት ምን እንደሚሰራ እንጠይቃለን። ሹፌሩ ምን እንዳስቸገረው እንጠይቃለን። ከዛ ተነስተን ደግሞ የራሳችን ፍተሻ እናደርግና መኪናው ላይ በተጨማሪ እሱ ከነገረን በላይ እኛ በመካኒክነታችን ያለውን ችግር አወጥተን ወደ ስራ እንጀምራለን ማለት ነው። ይሰራል፣ መኪናው ይፈተሻል። ተጨማሪ ደግሞ ሌላ ችግር ካለው በማየት ቀጣይ ስራ በራሳችን ትዕዛዝ እናወጣለን ማለት ነው። እና ቶሎ መኪና ማቆም አንፈልግም። መኪና ቶሎ ተሰርቶ ወደ ሀገር ወደ ስራ
ከወደብ ላይ የተከማቸውን እቃ እንዲያነሳ እናደርጋለን። እኛ ቶሎ ከዚህ አፋጥነን ባወጣን ቁጥር እንትን ይላል፣ ቶሎ ወደ ስራ ይገባል። ወደብ ላይ የተከማቸውን እቃ ያለ ችግር ይነሳል ማለት ነው። ዞሮ ዞሮ ለሀገር ሁላችንም ይሰራል ማለት ነው። መኪና ከቆመ ለግለሰብም፣ ለባለሀብትም፣ ለሀገርም ለሁሉም ነገር ጉዳት ነው። በመቆም ምንም ነገር አይገኝም። ስለዚህ ነው ስለዚህ የተጎዳውን አንድ መኪና ላሳይህና በአጋጣሚ ያው ስትገቡ ጋራዥ ውስጥ ሴፍቲ ያስፈልጋል፣ ጥንቃቄ ያስፈልጋል። ብዙ ነገሮች ሊቆርጥ ሊጭር ይችላል። ምክንያቱም የቦታ ጥበት ስለሚኖር ካለው ከሚይዘው ስፔስ አንጻር አንድ መኪና ከ12 ሜትር በላይ ቦታ ስለሚይዝ ጥንቃቄ ይፈልጋል እና ከዛ አንግል ነው። አሁን በአጋጣሚ የአደጋ ደርሶበት ነው ወደኛ የመጣው እና ይሄ የምታዩት መኪና በአጋጣሚ አደጋ ደርሶበት ነው የመጣው። እኛ ጋር ከመጣ ከጨረታ ተነስቶ ይመጣል። በቃ ቶሎ እቃው ከቀረበልን ወዲያው በ10 ቀንም ሆነ በ15 ቀን ውስጥ በገባነው ውል መሰረት ቶሎ ጨርሰን ለባለቤቱ እናስረክባለን። ወደ ስራ እንቀጥላለን። ይሄ የምታዩት መኪና ተመልሶ የሚሆን አይመስልም። ይሄ ያው ለኛ ቀላል ነው፣ ለሚያዩ ሰው ግን ከባድ ነው። በቃ እኛ ስራችን ስለሆነ ቶሎ እቃውን ገጣጥመን ወደ ስራ ማስገባት ነው። መጀመሪያ መኪና ሲመጣ ምንድነው የምትሰሩት? መጀመሪያ ያለው ነገር እንረከባለን። የመጣው መኪና ይታያል። የቦዲ አካል ከሆነ የቦዲ አካሉ ይፈታል። የሞተር አካል ከሆነ የሞተር አካሉ ይፈታል። ግን ይሄ አደጋ የደረሰበት መኪና እንደ ጉዳቱ፣ ለምሳሌ አደጋው ከፊት ከሆነ የፊት ነው የምትሰራው። ይሄ የምታዩት መኪና አሁን እቺ ስፖንዳው ተጎድቷል። ስፖንዳው ይታጠፍለታል። እዚህ ሀገር ውስጥ ይሰራሉ። ሀገር ውስጥ እኛ ስፖንዳውን ቀይረን ይኸው አሁን የምታዩት ተሳቢ ለምሳሌ ሙሉ ለሙሉ ዳሜጅ ነበር። እንደዚህ ያው ኦልሬዲ እናንተ የመጣችሁበት ሰዓት አሁን ተሰርቶ የተወሰነ ፐርሰንቶች ካለቁ በኋላ ነው የመጣችሁት። ይሁት አሁን ይሄንን ማየት ትችላለህ። ይሄንን ተሳቢ ይኸው ገና ማረሚያ ላይ ነው። እንግዲህ ተመልካቾቻችን አሁን ቆይታ እያደረግን ያለ ነው ሰለሞን መኮንን ኢንጂነሪንግ የሚባል ቦታ ውስጥ ነው። ይሄም እንደ ማኑፋክቸሪንግ ጋራጅ እንደ ማኑፋክቸሪንግ ይታያል። ምክንያቱም የተለያዩ ምርቶች ይመረታሉ። ከመኪና ጋር የተገናኙ አንዳንድ ምርቶች፣ ብረት ነክ ነገሮች ይመረታሉ። ቆይታችሁን ከኛ ጋር አድርጎ አሁንም የሚሰሩ ስራዎችን አብረን እናያለን። አሁን ማሳያችሁ ለመረከብ የተዘጋጀን ተሳቢ ነው ማሳያችሁ። እዚህ ተሰርቶ ያለቀው ዳሜጅ ሆኖ ተጨማዶ ቅድም እንዳሳያችሁ እዛ ጋር ተጎርቶ እንደመጣው ተሳቢ ለመረከብ ዝግጁ የሆነውን ተሳቢ ያሳያችኋለሁ። ለመረከብ ዝግጁ ሆኗል። ባለቤቱም ተደውሎለት እየመጣ ነው። ተሳቢው ተመርቶ ታጥፎለት የተዘጋጀ ተሳቢ ነው። ኦልሬዲ በቃ ባለቤቱ መጥቶ መረከብ ነው የቀረው። ያ ነው የኢንጂነሪንግ ስራ ስለሚሰራ እዚህ ምርቱ እዚሁ ነው። በቃ ይኸው የምታዩት ይኸው ሰራተኛው ቀን ከሌት ለፍቶ ጥሮ ግሮ ነው የሚሰራው። ወደ ኋላ አይሉም እና ይሄ ነው። ይሄ እንግዲህ ተሳቢ ነው። ይሄ ተሳቢ እንደምታዩት ቆንጆ ተደርጎ የተሰራ ነው። ቶሎ ሰርተን 10 ቀንም ላይ ፈጅብን ይችላል። እቃ ከቀረበልን ቶሎ አስተካክለን ጨርሰን ለባለቤት እናስረክባለን። ስለዚህ ምን ያህል ጊዜ ይቆያል ማለት ነው? ማክሲመም በቃ አንድ ተሳቢ ሰርቶ ለማስቀረብ ከ5 እና ከ6 ቀን በላይ አይፈጅም። ተመልካቾቻችን እንግዲህ ብዙ መኪና አደጋ ደርሶበት የሚውል ለስራ ለመታደስም ወደ ጋራጅ ሲገባ የሜካኒካልና የኤሌክትሪካል ችግር እንደዚሁም ደግሞ ኤሌክትሪክ ካልተቋረጠ በሳምንት ጊዜ ውስጥ አንድ ሙሉ ስፖንዳ ተመርቶ ለደንበኛው ማስረከብ ይቻላል ማለት ነው። እስካሁን ድረስ የደረቅ ጭነትን መኪኖች አሳይቻችኋለሁ። እስቲ የፈሳሽ ደግሞ ምን እንደሚመስል አሳያችሁ። ቦቴን ያው የፈሳሽ ቦቴዎችን አሁን የምታየው ቦቴ ትንሽ ያው ኦልሬዲ ስራው ተሰርቶ ወደ ማለቅ ላይ ነው ያለው። ፒስቶላ እቺ ተመርታለች፣ አጥፏታል። እቺ ምን ትደረጋለች? እዚህ ጋር ታስራ ውሃ ማንጠልጠያ ነች። ስለዚህ ማሰሪያ ነገር ናት። አውጪ ውሃ በሚቀዳበት ጊዜ እንዳይወርድ እያመረተ ያለ ነው። ይሄ የምታዩት ደግሞ የነዳጅ ቦቴ ነው። በጣም ተጨማዶ ነው የመጣ ነበረ። አሁን ተስተካክሎ ታድሶ
ለስራ ዝግጁ ሆኗል። ይሄም ሊወጣ ከአንድ ቀን ከሁለት ቀን በኋላ ሊወጣ ሬዲ ሆኗል። ይሄ አሁን እናንተ እየሰራችሁት በከፊሉ ሰርታችሁ ነው? ሙሉ ይሄ በከፊሉ ነው። በከፊሉ ዳሜጅ ሆኖ የመጣ የነበረ ነው። አስተካክለን ሰርተን ለስራ ዝግጁ አድርገናል። እስቲ ቅደም እስቲ ወንድሜ ቀስ ብያለህ ጠንቀቅ። አይዞህ እንግዲህ እናንተ ለምዳችሁበት፣ እኛ ለምደናል። ያው ጊዜ መውጣት መውረድ ስለሆነ ይሄ የምታዩት ደግሞ በእርጅና ምክንያት ቦንዳው ተበልቶ ያው እዛ ጋር እንደምታዩት ተጥሏል። አሁን እድሳት ላይ ያለ ነው። እየዳስ ጨርሶ ልጁ በመሞረድ ላይ ነው። ለቀለም ዝግጁ እያደረገ ነው፣ እየሞራረደ ነው። ልክ ይሄ እንደጨረሰ ቀለም ቀቢዎች መጥተው ተረክበው ለቀለም ቀብተው ጨርሰው መኪኖች ወደ ገራጅ የሚመጡ ለመታደስ ይመጣሉ። ለመታደስ እንደዚህ በእርጅና ምክንያት አንዳንድ ጊዜ ጨው ሲጭኑ ዝገት ሲበላው ምን ሲበላው ከአደጋ ውጪም በእርጅና ምክንያት እደሳ ይደረግላቸዋል። አሁን ደግሞ ወስዳችሁ ቀለም ቀቢ ጋር ነው ወስዳችሁ። አሁን እንግዲህ አሁን ሁሉ የቦዲ ስራ ካለቀ በኋላ ለቀለም ቀቢ ዝግጁ ይሆናል። በአጋጣሚ ቀለም ቀቢያችን እየቀባ ነው። አዛርቶ ለቀለሙ ይሄ አልቋል። ኦልሬዲ አሁን የቆሸሹ ነገሮች ካሉ ፖሊሽ አድርጎ እያጸዳዳ ነው ያለው። እስቲ አሁን ያው እንደምታዩት ነው። ይሄ ኦልሬዲ ያለቀ ነው። ተመልካቾቻችን ቆይታችሁ አሁንም ከኛ ጋር እንደሆነ በሙሉ ልብ እናምናለን። እንግዲህ መኪናው ተሰርቶ ሁሉ ነገሩ ካለቀ በኋላ የመጨረሻ መኪና የሚያሳምረው እንደየቀለሙ ቀለም ተቀብቶ ጸድቶ ነው የሚወጣው። በዛ መሰረት እንግዲህ ወንድማችን ቀብቶ ከጨረሰ በኋላ እያጸዳ ነው የሚገኘው። አሁን ቦዲ መኪኖቹ እንዴት እንደሚሰሩ ቦዲያቸውን ያለውን ነገር በሙሉ እያሳየን ይገኛል ወንድማችን ዮናስ። ቀጥሎ ደግሞ እነዚህ ከውጪ ከሚታዩት ውጪ ደግሞ አንዳንድ መካኒካል ችግሮች ሲኖሩ ደግሞ እሱም ስራ እዚሁ የሚሰራ ይሆናል። የከባባድ መኪና መካኒካል ፓርቶችም እዚሁ ችግሮቻቸው ተቀርፈው ወደ ስራ የሚመልሱ ነው። ቆይታችሁን አሁንም ከኛ ጋር አድርጉ እንላቸዋለን። ተቀበል አይነን እንዳያምህ ወደ ወርክሾፕ ላሳይ። ይሄ የምታዩት የተለያዩ ካምቢዮ አበላሽተው ተጨርሰው ሬዲ። አሁን ይሄ ቀጥታ ወደ ይሄ የመኪናው ዋና ጊር ቦክሱ ነው። አሁን ይሄ ለስራ እነዚህ ተጨርሰዋል። ወረፋውን ጠብቆ ቀጥቶ ይገባል። ላሳየ የተበተኑትን አካላቶች እነዚህ ጊር ቦክሶች እየተገጣጠሙ ያሉትን ላሳያችሁ ነው። ወንድሜ እንዳይሸራት ተጠንቀቅበል። እንደምታዩት አንዴ መለስ አቤል አንድ ጊዜ ላስረዳችሁ። ከኔ በበለጠ በደንብ ስለሙያው የሚያስረዷችሁ መካኒኮች አሉ። በአጋጣሚ ተበታትነዋል። እንግዲህ ያሉትን መካኒኮች እስቲ ምን እየሰራህ እንደሆነ እስቲ ለወንድማችን አስረዳልኝ። ስሜ መለስ እባላለሁ። ይሄ ካምቢዮ እንግዲህ ግንድ ቀዳዳ የፊኖች ቀዳዳ አበላሽቶ ነው። ይሄ ይሰፋል ብዙ ጊዜ ቀዳዳ እና ይሄን ሙሉን የቀየር ነው። ብዙ ጊዜ ፒኖቹ ይበላሉ። አሁን ይሄኛው ስለማይሞላ ግዴታ ግንዱን ነው የምንቀይረው። ሙሉ የሻፍቱ ሙሉ ይቀየራል ማለት ነው። ሙሉን ይቀየራል። አብዛኛው ጊዜ ክራክም ያደርጋል። እዚህ ጋር እነዚህ መስፋት ይሄ ክራክ እንዲያደርግ ያደርገዋል። ስለዚህ የቀየር ነው በይበልጥ ይሄን ነገር ነው ግንዱን የተቀየረው። የሚቀየሩ ሲንክሮናይዘር ሸራዎችም አሉ የተቀየሩ አሉ። እዚህ ሜዞ ማርሽ ላይ ማኒኮቶ የተበሉ አሉ። እነዚህን ቀይረናል። ኦኬ ውስጥ ላይ ያሉ ሲንክሮናይዘሮች አሉ። ይሄ በምንድን ነው የሚመጣው? ቶሎ ብዙ ጊዜ በመስራት ነው ሰርቪስ በማጣት ነው በምንድን ነው የሚመጣው? አንዳንድ ጊዜ ዘይት በአግባቡ በሰዓቱ አለመቀየር ይበላሉ። እነዚህ አለመከታተል ነው ትልቁ ነገሮች እነዚህ ናቸው። ሰርቪስ አለማድረግ ነው። ዘይት በሰዓቱ በኪሎ ሜትሩ መቀየር አለባቸው። የምን መኪና ነው አሁን ይሄ? አይቪኮ ትራከር ፓራ የሚባለው ነው። ፓራ የሚባለው አይቪኮ ትራከር ዜዲፍ ካምቢዮ ነው። ኦኬ የባላቶሪ ደግሞ አይደል? ይሄ ስላሉ በሚባለው ይሄኛው ነው። ቀፏቸው ይለያያል። ኦኬ ቀፏቸው ይለያያል። እርሳቸውም ቀፏቸውም ልዩነት አላቸው። ይሄ የምታዩት ደግሞ ጊርቦክስ ሙሉ አበላሽቶ ነበር። ተበታትኖ አጋጣሚ አልቆ ተጨርሶ የተቀመጠ ነው። ገጣጥመን ቀጥታ ይጫናል። በክሬን ወደ መኪና ላይ ወስዶ መጫን ነው። ይሄ ዲፈረንሻል ነው። ዲፈረንሻሉ ተበትኖ እየሰራ ያለ አንድ መካኒክ አለ። ስሜ አቤል እባላለሁ፣ መካኒክ ነኝ። ይሄ የአይቪኮ ትራከር የ380 ዲፈረንሻል ነው። ይሄ የመጀመሪያው ፓርት ሰርዱ ይባላል። አብዛኛው ጊዜ በአገልግሎት ምክንያት ሻፍታቸውን ይቆርጣል እና ሻፍቱ ከመቁረጡ በፊት መጀመሪያ ሰርቪስ እናደርጋለን። ከዛም በተረፈ ደግሞ ሙሉ
ጥገና እና ሰርቪስ እናደርጋለን ማለት ነው። ምን ሲሆን ነው የሚበላሸው ሰርድ ጊሩ? አብዛኛው ጊዜ በአገልግሎት ምክንያትና ኦቨርሎድ ከአቅም በላይ ጭነትና መንገዶቹ አብዛኛው ጊዜ የማይመች ቦታ ጉድጓድ ውስጥ ሲገባ ምን ሲል በዛ ምክንያት ይሰበራል ሻፍቱ። ምን ያህል ጊዜ ውስጥ በትነ ጨርሰ ገጥመ ተጨርሰዋለህ? ኦልሬዲ እቃው ሙሉ በሙሉ ካለ በአንድ ቀን ውስጥ ገጣጥመን እንጨርሳለን። አሁን እቃው መግጠም ምናምን ሳይሆን በደንብ ማጠብ፣ ንጽህና መጠበቅ ጊዜ ይወስዳል። ግን ያንን ተረባርበው የኛ ልጆች ጎበዞች ናቸው። ተረባርበው በደንብ አጥበው የሚያጠቡ ልጆች አሉ። ተሰባስበው መካኒኮች ያጥባሉ። ንጹህ ተደርጎ አዲስ ተደርጎ ይገጠማል። ንጹህ ከሆነ ደግሞ ለመበላሸት እድል አይኖረውም። ተመልካቾቻችን አሁን ሰለሞን ኢንጂነሪንግ ወርክሾፕ ውስጥ ነው የምንገኘው። እዚህ ወርክሾፕ እንግዲህ የሌለ ማሽን የለም። የመኪና መካኒካል ፓርት የሆኑት በተለይ ትላልቅ እንደ ሞተር፣ ካምቢዮ፣ በተለምዶ ካምቢዮ ነው የምንለው፣ ጊርቦክስ ይባላል። እነዚህ ሰርድ ጊሮች፣ ዲፈረንሻል እነዚህ እዚህ ወርክሾፕ ውስጥ ይመጡና በሚያስፈልጋቸው ሰርቪስ በሚያስፈልጋቸው እቃ መሰረት በአንድ ቀን ውስጥ በሁለት ቀን ውስጥ በግማሽ ቀን ውስጥም እነዚህ እየተሰሩ ያልቃሉ ማለት ነው። ይህም እንግዲህ እንደ ቀላል ነገር የሚታዩ ነገሮች አይደሉም። ምክንያቱም አንድ መኪና ገራጅ ገብቶ መቆየት የለበትም። ይሄ ማንም ሀገር ውስጥ ያለ ሰው የመኪናን ጥቅም ስለሚያውቅ ባለ ንብረት በሰዓት ምን ያህል ስራ መስራት እንደሚችል ስለሚያውቅ መኪኖች በጊዜያቸው ተሰርቶ አልቆ ወደ ስራ መመለስ አለባቸው። ለዛም ነው ገራጆች እንግዲህ እኛ ሀገር ውስጥ ያሉ ገራጆች ለዚህም ትልቅ ድርሻ ይወስዳሉ። መኪኖችን ቶሎ ጠግነው ወደ ስራ በመመለስ አንዳንድ ምርቶች ሀገር ውስጥ የሌሉ ምርቶችን ደግሞ እዚሁ ሀገር ውስጥ ሞዲፋይ እያደረጉ እየሰሩ መኪኖችን ወደ ስራ ይመልሳሉ ማለት ነው። ይህም እንግዲህ ባለገራጆች ትልቅ ድርሻ አላቸው፣ ትልቅ ድርሻ ይወስዳሉ። በዚህ መሰረት አሁን የምታያቸውን እቃዎች ገጣጥመን አንዳንድ እቃዎች ጉድለት ካለ ለምሳሌ እግራዎች ላይ ምናምን የሚሞሉ እቃዎች ካሉ ወደ ቶርኖ ቤት ላሳያችሁና ወደ ወርክሾፕ እየሄድን ነው ማለት ነው። ወርክሾፕ ምንድን ነው የምናየው? ያው አሁን ይሄ የተለያዩ ታምቡሮች፣ እግሮች፣ ሳላዎች ምኖች ችግር ሲገጥማቸው መሞላት ያለበት መሞረድ ያለበት መጠገን ያለበት ክፍል ነው። ይሄ እንደምታዩት የሌዝ ማሽን፣ ይሄ እንግዲህ ሌዝ ማሽን ይባላል። አገልግሎቱ ያው ቅርስ ማውጣት፣ የተለያዩ መሞረድ ነው። ጋዲስ አባላለሁ። የሌዝ ማሽን ባለሙያ ወይም ደግሞ ኦፕሬተር ነኝ። ኦኬ፣ ምንድን ነው የምትሰሩበት በዚህ ማሽን? ማሽኑ ብዙ ስራዎችን ነው የሚሰራ። የተለያዩ ቅርጻ ቅርጾች፣ ሞልዶችን እና የመኪና እቃዎችን ሞዲፋይ እናደርግበታለን። ብሎንም እናመርትበታለን እና ብዙ አገልግሎት የሚሰጥ ማሽን ነው። የትኛውንም ብረት ነክ ነገር እዚህ ስትቸገሩ እዚህ ሞዲፋይ አድርጋችሁ ገጥማችሁ ታወጣላችሁ ማለት ነው። ኦፍኮርስ አሁን የመኪና እቃዎችም ሆነ ሌላ የማሽነሪ እንትኖች አካሎችን ሊገኙ የሚችሉትም ወይም የማይገኙ እቃዎችም ሲኖሩ እዚህ ሞዲፋይ አድርገንም መስራት የሚቻል ነው ማለት ነው በዚህ ማሽን። አሁን የምንገኘው ወርክሾፕ ክፍል ነው። ወርክሾፕ ክፍል አንዱ የማኑፋክቸሪንግ ሴክተር ላይ በጣም ኢምፖርታንት ማሽን የሚባለው አሁን እያያችሁ ያለው ማሽን ነው። ሌዝ ማሽን ይባላል። ብዙ የኢንጂነሪንግ ተማሪዎች ይህንን ማሽን ታውቃላችሁ ብዬ አስባለሁ። ብዙ አይነት ፋንክሽኖችን ይሰራል ይህ ማሽን፣ ብዙ አይነት ስራዎችን ይሰራል። ፋክተሪ ላይ ደግሞ እንደዚሁም ጋራጅ ላይ ቤዚክ ነው። ብረት ነክ ነገሮችን ቅርጻ ቅርጽ አውጥቶ ወደ ተፈለገበት ቅርጽ ከቀየረ በኋላ ተመልሰን እቃውን ከውጪ ከመጠበቅ ይልቅ እዚሁ ላይ አምርተን ወደ መኪናዎቹ፣ ወደ ማሽኖቹ፣ ወደ ተለያዩ ማሽኖች ገጥመን የምናወጣ ይሆናል ማለት ነው። እየሰራ ማየት እንችላለን። እንግዲህ ሶል ፈቅዳችሁልን ገራጃችሁን በዚህ ደረጃ እንድናይና
ያሉትን ስራዎች በዚህ ደረጃ እንድናይ ስላደረጋችሁን በጣም ከልብ እናመሰግናለን። አቶ ዮናስ እንግዲህ ብዙ ነገር ሊያሳየን ሞክሯል አንተ ሳትመጣ በፊት። መጨረሻ ላይ ደግሞ አንተን አናግረን እንውጣ ብለን ነው አንተ ጋር የመጣ ነውና እስቲ ራስንም ማስተዋወቀንና በዛ ላይም ደግሞ እዚህ ጋር በዚህ ኤሪያ ውስጥ በዚህ ቦታ ውስጥ ምን ምን እንደምትሰሩም ደግሞ በዛ ውስጥ አንዳንድ ነገር በለን። አዎ እኔ ሰለሞን መኮንን እባላለሁ። የዚህ ጋራጅ ባለቤትና ስራ አስኪያጅ ነኝ። ከከባድ እስከ ቀላል መኪኖች ጥገና፣ የቦዲ ስራ፣ የቀለም፣ አዳዲስ መኪኖች ካራሶሪያ፣ ተሳቢ እነዚህን ነገሮች ቦቴ መጠቅለል፣ ማምረት እና ተያያዥ ነገሮችን እንሰራለን አሁን ባለው። ኦኬ። ስለዚህ ከባድ መኪናም ቀላል መኪናም ሙሉ ስራ ከቦዲ እስከ መካኒካል እስከ ሰርቪስ እስከ ቀለም ድረስ ይሰራል ማለት ነው። ምን ያህል ጊዜ ቆይታችኋል እዚህ ስራ ላይ? እዚህ ስራ ላይ ኦልሞስት ወደ 15 ዓመት ሊሆን። በጣም ረጅም ጊዜ ነው። አንዲ ሰራተኞችስ እንዴት ነው? ልጆቹ ምን ያህል አክቲቭ ናቸው? ምን አይነት ስራ ሰርተው ያስረክባሉ? ደንበኛ የምትይዙበት መንገድስ እንዴት ነው? ከሞላ ጎደል ያያቸው ይመስለኛል። አንዳንድ እኔ ከመምጣቴም በፊት ከዮናስ ጋር ያያችሁ ስለነበረ እኛ ያው አስፈላጊ የሆኑትን ስራዎች በጊዜ አጠናቀን ነው የምናስረክበው። የጊዜ ገደብ እንሰጣለን። በዛ የጊዜ ገደብ ከቻል ከጊዜ ገደባችን በፊት አጠናቀን እናቀርባለን። ጊዜ የምንወስድበት ነገር የለንም። ማታም እሁድም አስፈላጊ በሆነበት ሰዓት ሁላ ስራችንን ሰርተን እናስረክባለን። በጣም ደስ ይላል። በዚህ አጋጣሚ ከእናንተ ጋር የሚሰሩ አካላት ድርጅቶች ካሉ የተለያዩ ተቋማት ካሉ እስቲ በዚህ ጠቆመ ብታደርግልን። አዎ ከትልልቅ ድርጅቶች ጋር እንሰራለን። ከኢንሹራንሶች ጋር ከግል ድርጅቶችም አብረን እንሰራለን። አሁን እንደዛ ብገልጽልህ በጣም ብዙ ናቸውና ጊዜ እንትን ሊያደርግ ይችላል እንጂ ከብዙ ድርጅቶችም ጋር ከኢንሹራንሶችም ጋር እንሰራለን። በጣም ደስ ይላል። በጣም ደስ ይላል። እኔም እንዳየሁት ከሆነ እንግዲህ በእርግጥ ከዚህ በፊትም እንተዋወቃለን። ብዙ ጊዜ መጥቼ ከእናንተ ጋር ስራ ሰርቼ ያውቃለሁ። በኢንሹራንስ በኩል በጣም ደስ የሚል ስራ እየተሰሩ እንደሆነ እኔ ምስክር ነኝ። እንግዲህ ተመልካቾቻችን ፕሮግራማችን እየጨረስን እንገኛለን። የምንገኘው ቡልቡላ አካባቢ አባ ሳሙኤል ቤተክርስቲያን አጠገብ ነው የምንገኘው። ራይስ ኢትዮጵያ በዚህ ቦታ ላይ ቆይታ ያደረገው የተለያዩ የማኑፋክቸሪንግ ፕሮሰሶችን ከትንሽ ጀምሮ ለማየትና አንዳንዴም ደግሞ በሎጂስቲክ ዓለሙ ላይ መኪኖች እንዳይቆሙ መኪኖች ቶሎ ወደ ስራ እንዲመለሱ ከሚደረግበት ቦታ አንዱ ጋራጅ ስለሆነ አንዱን ጋራጅ ለማየት ወደናል። ፈቅደው እዚህ ቦታ ላይ ይህንን ስራ እንድንሰራ ስለፈቀዱልን አቶ ሰለሞንን በጣም ለማመስገን ወዳለሁ። ይህንን የምትመለከቱ ሁሉ የተለያዩ ትላልቅ ስራዎችን ከመኪና ጋር በተገናኘ የመኪና ቦቴ መስራት፣ እንደዚሁም ስፖንዳ መስራት፣ የተለያዩ ጥገናዎችን፣ የሜካኒካል ስራዎችን እንደዚሁም ደግሞ አንዳንዴ አገር ውስጥ ለሌሉ እቃዎች ሞዲፊኬሽን ተሰርተው እዚህ የሚገጠሙ የሚሰሩ ስራዎች የሚሰሩበት ቦታ ነው። መታችሁ አገልግሎት ብትወስዱ የማታፍሩበት ቦታና ንብረቶቻችሁ በስነ ስርዓት ተጠብቀው ለእናንተ በጊዜ ተሰርተው የሚመለሱ ይሆናሉ። ለዛሬ ቆይታችን እዚሁ ላይ እናበቃለን። በቀጣይ ደግሞ ደስ በሚል ፕሮግራም ተመልሰን እንገናኛለን። መልካም ቆይታ ይሆንላችሁ። እሺ ሶልዬ በጣም አመሰግናለሁ። እንግዲህ ስለነበረን ትብብር በጣም ቴንኪው እናመሰግናለን። ተመልሰን እንገናኛለን። ስላገኘው ደስ ብሎኛል። ቴንኪው።